ሰላም ሰላም ውድ ቤተሰቦች፣ ዛሬ ወደ እናንተ ይዤላችሁ የመጣሁት በዓለም ላይ እጅግ አነጋጋሪ የሆነችውን ግን በዓለም ላይ እጅግ መወያያ ርዕስ የሆነችውን ቦታ ላስቃኛችሁ ነው። ያው የኔን ቻናል እንደምታውቁት የቢዝነስ እና እንደዚሁ ልዩ ልዩ ስፍራዎችን የማስቃኝበት ቻናል ስለሆነ ዛሬ ደግሞ የመረጥኩላችሁ የኢኮኖሚ ማዕከልም የሆነችውን እንዲሁ ደግሞ ልዩ ስፍራ የሆነችውን የዓለም መነጋገሪያ የሆነችውን አንዲት ቦታ ነው ይዤላችሁ የመጣሁት። እንዲሁም ዓለም አይኑን ያፈጠጠባትን እና የዓለም ወያያና እንዲሁም የዓለም የኢኮኖሚ ማርሽ ቀያሪ የሆነች ቦታ ናት። እሷን ዞር ዞር እያልን አብረን አስቃኛችኋለሁ ማለት ነው። እንዲሁም እሷ ማን ትባላለች መሰላችሁ? ካርግ ደሴት ትባላለች። ካርግ ደሴት የምትገኘው ካርግ ደሴት ትባላለች። እቺ ደሴት እንግዲህ እስኪ ላስጎብኛችሁ። እቺን ትመስላለች። በፐርሺያን ገልፍ ውስጥ የምትገኝ ትንሽዬ ደሴት ስትሆን እሷም ስፋቷ 20 ኪሎ ሜትር ገደማ ነው የሚሆነው ማለት ነው። እቺ ካርግ ገልፍ ይቺ ደሴት እንግዲህ እንደምታዩት እጅግ የነዳጅ እና የኦይል ፋሲሊቲ የሆነች ቦታ ናት እንደምታዩት። እና ስለዚች ነገር አንዳንድ ነገር ልበላችሁ። ስፋቷ 20 ኪሎ ሜትር አካባቢ ብትሆንም ግን የዓለም ሕዝብ ሁሉም አፍጦ እያያት ያለች ቦታ ናት። እንደዚሁም ደግሞ በአሜሪካና በኢራን ጦር ላይ ደግሞ ሲጨመርበት ይችን ቦታ የዓለምን ጉሮሮ የምትዘጋ የሆነች ቦታ ናት። እንደዚሁም ያው ዜናም እንደምትሰሙት ይሄ የሆርሙዝ ስትሬት ኦፍ ሆርሙዝ የሚባለው እንደዚሁ ጠባብ የሆነች ቦታ ላይ ያለች ቦታ እንደመሆኗ ደግሞ ሁላችንም ላይ የሚደርስ እንትን ስለሆነ እስኪ አብረን እንያት ብዬ ነው ይችን የመረጥኩላችሁ። እንደዚህ ገልፍ እርግጥ ትንሽዬ ብትሆንም ግን የኢራን የኢኮኖሚ ማዕከል ወይም የኢኮኖሚም ጉሮሮም ጭምር ናት። 90% ኦይሏ ያለው እዚህ ቦታ ላይ ነው። ይችን ቦታ እንግዲህ እስኪ ላስጎብኛችሁ። ትላልቅ መርከቦችም የሚመጡባት የሚጭኑባት ቦታ ናት ይቺ ቦታ። እንግዲህ እንደምታዩት ይሄ ቦታ እንግዲህ ወደ መርከቦች ነዳጁን የሚወስዱበት ቦታ ነው። አሁን ራሱ ሁለት መርከቦች አሉ እዚህ ጋር። አንደኛው ይሄ ነው፣ አንደኛው ደግሞ በዚህ ከለር ያለ መርከብ ነው ማለት ነው። እስኪ ቀረብ አድርጌ ላሳያችሁ ስለዚህ ሁኔታ። ይሄ ልዩ ስፍራ መርከቡ እንደምታዩት ተጠግቶ ነው የቆመው እና እንዲሁም ደግሞ ቫይቦቹ የኦይል ቫይቦቹ ራሱ እንደዚህ ቀረብ አድርጌ ሳሳያችሁ ራሱ በደንብ ይታያቸዋል ማለት ነው። እጅግ የሚገርም ቦታ ነው እና መግቢያ በሩ ደግሞ ይህንን ይመስላል። እዚህ ቦታ ላይ እጅግ ብዙ ነገር አለው። ተመልከቱ፣ እንደምታዩት የነዳጁ ማጣሪያ እንዴት የምታዩት ትላልቅ ታንከሮች አሉት እዚህ ጋር የነዳጁ የኦይሉ ማጠራቀሚያ ማለት ነው። እነዚህ ቦታ ሆስፒታል አለው። አሁን ራሱ እንደዚህ በጦርነት ቦታ እንደሆነ በመሆኑ ራሱ መኪኖች አሉ ራሱ አሁንም ድረስ የት መኪኖች ራሱ ይታያሉ። እንዲሁም ደግሞ መጧርም አለው እዚህ ጋር ወይ መጧሩን ራሱ ላሳያችሁ። ኤርፖርት አለው። የአየር የሚነሳበት የሚያርፍበት ቦታ አለው። አየር ራሱ አሁንም አለ። ተመልከቱት፣ ኤሮፕሌን አለ። እንዲሁም ዙሪያውን የሚጫንና የሚወርድ ያለ። እርግጥ አሁን ይሄ ቦታ በጣም በጥብቅ አሜሪካ ይህን ቦታ በእግር ጦር ተቆጣጠራለች መባልን ተከትሎ የተለያዩ ፈንጂዎች፣ የተለያዩ ነገሮች የተቀበሩበት እንደሆነ
ከዜና እየሰማችሁ ነው። ግን እኔ የፈለኩት አሁን እቺ ኢኮኖሚ ቦታ እንደዚህ ልምት ያለች እና የምታምር የሆነ ቦታ ናት። እቺ 20 ኪሎ ሜትር የሆነ የ20 ኪሎ ሜትር ቦታ አንድም በረሃማ ቦታ የላትም። ሁሉም መሰረተ ልማት ያለ ነው። ይሄ ኤርፖርት ነው፣ መጥፋሮ ነው። አየር አሽከርክሮ የሚነሳበት ቦታ ነው። ይሄ ካርክ ኤርፖርት ይላል እንደምታዩት። እነዚህ ወታደሮች ያሉበት በጣም ብዙ ነገር ያለበት ቦታ ነው። አጠቃላይ ሁሉም ቦታ የለማች ናት ማለት ነው። ይሄ የዓለም ጉሮሮ የሆነ ቦታ ይሄንን ይመስላል። እስኪ ተመልከቱት ባህሩ ራሱ እና እቺ ቦታ ለዱባይ ራሱ ብዙም አትርቅም። 50 ኪሎ ሜትር አካባቢ ብትርቅ ነው ለዱባይ። እንደዚሁም ለነ ኩዌት ምናምን እንደዚህ ለገልፍ ለአረብ ሀገራቶች አጠቃላይ ቅርብ የሆነች ቦታ ናት። አሁን ለምሳሌ ባሳያችሁ እዚህ ጋር 2 ደሴት ናቸው ባይዘው። እነዚህ የተያዙ ደሴቶች ቅርብና ቅርብ ናቸው። ያው እንዳንድ ነው የሚቆጥሯቸው። አሁን አንዷ ደሴት እቺ ስትሆን አንዷ ደግሞ እዚህ ጋር ናት። እቺ እንኳን ያን ያክል መሰረተ ልማት የላትም። እንደምታዩት በረሃማ ናት። ያን ያክል የላትም። ያው ዝም ብሎ በሚስጥር ያለ ነገር ለሳተላይት የማይወጣ ነገር ነው የሚሆነው እንጂ እቺን ትመስላለች ማለት ነው። እና አሁን እንደገና ደግሞ አረብ ሀገራቶች እዚህ ጋር አሉ። አያት ኩዌት ራሱ እዚህ ጋር ናት። ለኩዌት ራሱ በጣም ቅርብ የሆነች ናት። ቡሸር የሚባለው ደግሞ ይሄ ነው። ለቡሸር ራሱ 55 ኪሎ ሜትር አካባቢ ነው የምትርቀው። ቡሸር ለሚባለው ለኢራን አንደኛው ከተማ ማለት ነው። እንደዚሁም ለዱባይ ራሱ በጣም ቅርብ የሆነች ናት። እነዚህ ሀገሮች በዘው ሁላቸውም ቅርብ ናቸው። ቢሆንም ደግሞ ይህን ይመስላል ያለው ነገር። እስኪ እናንተስ የቦታ ምን ትላላችሁ? አሁን የጦርነት ቦታ ሊሆን ነው እየተባለ ነው። አሜሪካን ቦታ የምትቆጣጠር ከሆነ እርግጥ ነገራቶቹ ሊከፋ ይችላል። የኢራንም ያለ የሌላ ኃይሏን መጠቀሙ አይቀርም እና ያው ዛሬ ያሳየኋችሁ ልዩ ቦታ ዓለም የፈጠጠባት ቦታ አይኑን እያያት በአይኑ እንትን ያላት ቦታ ያለችው እችን ትመስላለች። እርግጥ በጣም የቴክኖሎጂ ቦታ የሆነ ቦታ ነው። ተመልከቱ የነዳጁ ፋሲሊቲው የቱቦ ማለት ነው። የቱቦ ወደ መርከቦች ከዚህ ከማጣሪያው ቦታ ማጣሪያው እና እዚህ አካባቢ ከዚህ ቦታ የሚሄደው ይህን ቱቦ ይሁት ከዚህ መነሻው ነው እና እዚህ ጋር ከታንከሮቹ ጋር ነው የሚወጣው የሚነሳው። ይሄ ቱቦ ግን አብዛኛው ከመሬት በላይ የተዘረጋ ቱቦ ነው ያለው። እና ተመልከቱት ይሄ ቱቦ በጣም ግዙፍ የሆነ ትላልቅ የነዳጅ ቱቦ ነው። በዚህ መልኩ ነው ወደ መርከቡ የሚያልፈው ማለት ነው። ይታያል። እንደሚታይ ተስፋ አደርጋለሁ። ይህን ይመስላል ቱቦ። አሁንም እንደዚሁ የሚቀዱ መርከቦች ያለ ይመስላል። እንደገና ደግሞ እዚህ ጋር እንደምታዩ ተጠባባቂ መርከቦች አሉ። ትናንሽ ጠባቂዎች ማለት ነው፣ ሴኩሪቲዎች አሉ። ያው ተቀያሪ ናቸው። አንድ ቦታ እንትን አይሉም ግጥ እና አሁን ድረስ ራሱ መኪኖች አሉ። እቺ ቦታ እቺን ትመስላለች። እስኪ የእናንተን ሀሳብ አስተያየት ደግሞ በኮሜንት አስቀምጡልኝ። ቀጣይ ደግሞ የት ቦታ ላሳያችሁ፣ የት ቦታ ማየት እንደምትፈልጉም ኮሜንት አድርጉልኝ። እንዲሁም ደግሞ ይህን ይመስላል አጠቃላይ ነባራዊ ሁኔታዋ እና ሰብስክራይብ ላይክ ማድረጋችሁን አትርሱ። እና ዛሬ ይሄን ያስቀድሙት ሌላ ስለ ሀገራችን አዳዲስ ቪዲዮ ሰርቼ ነበርና ግን ያው አሁን ወቅታዊ ጉዳይ ስለሆነ ይሄንን እኔም ላስቃኛችሁ ብዬ ነው ወደዚህ ብቅ ያልኩት ማለት ነው። እና ላይክ ሰብስክራይብ ማድረጋችሁን አትርሱ። የዛሬ ሳምንት የለቀቁት ቪዲዮ
ያው በዛሬ ሳምንት እንደምታውቁት የበዓል ቀን ነበረ እና ክርስቲያን ጓደኞቼ ይዘውኝ ወጥተው ነበር እና ያንን አንዳንድ የነበረውን ቦታ እያሳየኋቸው የነበረ ቪዲዮ ነበር ዛሬ ሳምንት የለቀኩት። ዛሬ ደግሞ በዚህ መልኩ ይችን የምትመስል ቦታ አሳይቻችኋለሁኝ ማለት ነው። እና ላይክ ሰብስክራይብ ማድረጋችሁንም አትርሱ እና በቀጣይ ደግሞ የሀገራችን የትን ቦታ ብንጎበኝ እና የትን ቦታ ስለ ታሪኩ ብናወራ ይሻላል። እንዲሁም ጠቃሚ የሆነ የቢዝነስ አይዲያዎችም አሉ፣ እነሱም ይለቀቃሉ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በጣም እወዳችኋለሁ ውድ ቤተሰብ።